ሰላም እንዴት ናችሁ? በዛሬው ቪዲዮአችን በኦሮምኛ እንዴት ራሳችንን እንደምናስተዋውቅ እናያለን። ይህ ዋኖፊት ቲዩቶሪያል ነው። ኦሮምኛ ቋንቋን በአጭር ጊዜ ውስጥና በቀላሉ የሚያስተምራችሁ። ኦሮምኛ ቋንቋ መማር የምትፈልጉ ካላችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ። አሁን ወደ ቪዲዮ እንሂድ። አከም ጅርቱ እንደምን አላችሁ? አከም ጅርቱ እንደምን አላችሁ? ወልሀበር እንተዋወቅ። ወልሀበር እንተዋወቅ። መቃንኮ አብዲ ጀደም ስሜ አብዲ ይባላል። መቃንኮ አብዲ ጀደም ስሜ አብዲ ይባላል። መቃን አባኮ ገመቹ ጀደም የአባቴ ስም ገመቹ ይባላል። መቃ ማለት ስም ማለት ነው። አባ ማለት አባት ማለት ነው። ገመቹ ስሙ ነው፣ ደስታ ማለት ነው። ጀደም ማለት ደግሞ ይባላል ማለት ነው። መቃን አባኮ ገመቹ ጀደም የአባቴ ስም ገመቹ ይባላል። መቃን ሀረኮ ጫልቱ ጀደም የእናቴ ስም ጫልቱ ይባላል። መቃን ሀረኮ ጫልቱ ጀደም የእናቴ ስም ጫልቱ ይባላል። ቃላቶችን አዲስ የሆኑባችሁን በኋላ ላይ መጨረሻ ላይ እናያለን አንድ ባንድ። አኒ ደርገጊት እኔ ወጣት ነኝ። አኒ ደርገጊት እኔ ወጣት ነኝ። ኡሙሪንኮ ወጋ ዲግደም እድሜ 20 ዓመት ነው። ኡሙሪንኮ ወጋ ዲግደም እድሜ 20 ዓመት ነው። አኒ ለሚ ኢትዮጵያቲ እኔ ኢትዮጵያዊ ነኝ። አኒ ለሚ ኢትዮጵያቲ እኔ ኢትዮጵያዊ ነኝ። ናኖ ኦሮሚያቲን አለዴ ናኖ ኦሮሚያቲን አለዴ በኦሮሚያ ክልል ነው የተወለድኩት። መጋላ አምቦቲን አለዴ በአምቦ ከተማ ነው የተወለድኩት። መጋላ አምቦት አለዴ በአምቦ ከተማ ነው የተወለድኩት። መጋላ ማለት ከተማ ማለት ነው። አምቦ ነው። አለዴ ማለት ደግሞ ተወለድኩ ማለት ነው። ኦቦሎ ተሻኒን ቀብ 5 እህትና ወንድሞች አሉኝ። ጢረ ሰዲፊ ዱበረ ለም 3 ወንድና 2 ሴት። ጢረ ማለት ወንድ ማለት ነው። ዱበረ ማለት ሴት ማለት ነው። ሰዲ ማለት 3 ለማ ማለት ደግሞ 2 ማለት ነው። ዮኪን ኦቦሌሰ ሰዲፊ ኦቦሌቲ ለም ወይም 3 ወንድምና 2 እህት። ወንድም ማለት ኦቦሌስ ማለት ነው። እህት ማለት ደግሞ ኦቦሌቲ ማለት ነው። አኒ ሃንገፍ እኔ ታላቅ ነኝ። አኒ ሃንገፍ እኔ ታላቅ ነኝ። ወሪካን ኤጎዳ ወይም ወሪካን ቆጥሱድ ሌሎቹ ታናሾቼ ናቸው። ሌሎቹ ታናሾቼ ናቸው ለማለት ወሪካን ቁጥሱድ ወይም ደግሞ ወሪካን ኤጎ ኮቲ ማለት ትችላላችሁ። ሆጃንኮ ዴራድ ቁመቴ ረጅም ነው። ሆጃንኮ ዴራድ ቁመቴ ረጅም ነው። ሆጃንኮ ገባባድ ቁመቴ አጭር ነው። ሆጃንኮ ገባባድ ቁመቴ አጭር ነው። ቢፍቲኮ መጋል መልኬ ጸይም ነው። ቢፍቲኮ መጋል መልኬ ጸይም ነው። ቢፍቲኮ ዲማድ መልኬ ቀይ ነው። ቢፍቲኮ ዲማድ መልኬ ቀይ ነው። ቢፍቲኮ ጉራች መልኬ ጥቁር ነው። ጉራች ማለት ጥቁር ማለት ነው። ዲማ ማለት ቀይ ማለት ነው። መጋለ ማለት ደግሞ ጸይም ማለት ነው። አኒ በረታድ እኔ ተማሪ ነኝ። አኒ በረቱድ እኔ ተማሪ ነኝ። ይሄ ለሴት ነው። አኒ በረታድ ካለን ደግሞ ለወንድ እኔ ተማሪ ነኝ። የምታወራዋ ሴት ከሆነች አኒ በረቱድ ትላለች፣ እኔ ተማሪ ነኝ ለማለት። ወንድ ከሆነ ደግሞ አኒ በረታድ ይላል። አኒ ደልደላድ እኔ ነጋዴ ነኝ ለወንድ። አኒ ደልደልቱድ ካለች ደግሞ ለሴት ነው፣ እኔ ነጋዴ ነኝ። ደልደላ ማለት ነጋዴ ለወንድ ማለት ነው። ደልደልቱ ማለት ደግሞ የሴት ነጋዴ ማለት ነው። አኒ ሆጀታድ እኔ ሰራተኛ ነኝ። አኒ በረታ ኩታ ኩደለማት እኔ የ12ኛ ክፍል ተማሪ ነኝ። አኒ በረታ ኩታ ኩደለማት ለወንድ ሲሆን እንደዚህ ነው። ለሴት ደግሞ አኒ በረቱ ኩታ ኩደለማት እኔ የ12ኛ ክፍል ተማሪ ነኝ። አኒ በረታ ዩኒቨርሲቲ እኔ የዩኒቨርሲቲ ተማሪ ነኝ። አኒ በረቱ ዩኒቨርሲቲ ለሴት እኔ የዩኒቨርሲቲ ተማሪ ነኝ። እሺ እነዚህን ካየን አሁን ደግሞ ቃላቶችን አንድ ባንድ ትርጉሞቻቸው እናያለን። እስካሁን ያየናቸው ውስጥ አዳዲስ የሆኑትን ቃላቶች በትርጉም እናያቸዋለን ማለት ነው። ወልበሩ ማለት መተዋወቅ ነው። ወልበሩ መተዋወቅ።
መቃ ማለት ስም ማለት ነው። መቃ ማለት ስም ማለት ነው። አባ አባት ማለት ነው። ሀደ ወይም ሀርሜ እናት ማለት ነው። ሀደ ወይም ሀርሜ ማለት እናት ማለት ነው። ኦቦላ ማለት ደግሞ እህትና ወንድም። ኦቦላ አንድ ላይ እህትና ወንድም ለማለት ስንፈልግ ኦቦላ እንላለን። ኦቦሌስ ለማለት ወንድም ማለት ነው። ኦቦሌቲ ማለት ደግሞ እህት ማለት ነው። ጢር ማለት ወንድ ማለት ነው። ጠላ ወይም ደግሞ ዱበረ ማለት ደግሞ ሴት ማለት ነው። ደርገጌስ ማለት ወጣት ማለት ነው። ኡሙሪ እድሜ ማለት ነው። ናኖ ክልል ማለት ነው። መጋል ከተማ ማለት ነው። ሆጃ ቁመት ማለት ነው። ቢፈ መልክ ማለት ነው። በሩምስ ትምህርት። በረታ ተማሪ። በረቱ ለሴት ተማሪ። በረታ ማለት ለወንድ ነው። በረቱ ለሴት ተማሪ ማለት ነው ሁለቱም። ሆጀታ ሰራተኛ ወንድ ማለት ነው። ሆጀቱ ሴት ሰራተኛ ማለት ነው። ደለላ ነጋዴ የወንድ ነጋዴ ማለት ነው። ደለልቱ ማለት ደግሞ የሴት ነጋዴ ማለት ነው። ለዛሬ ያዝነው ቪዲዮ ይህንን ይመስላል። አዲስ ነገር እንደተማራችሁበት ተስፋ አለኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ እስክንገናኝ ድረስ ሰላም ሁኑ።